አራስታራቂስ የለም ሀየም ሚለን ሰው ገላጋይ ገና ታለፉ ተኮራርፈን ምነቷችሁ ነው የሚላትን አክርፋሽ ስውል ጭርስ ሲል ቤቱ ደስ አይለኝም ከሰቀቀን ካልዳው ካምናው ከትላንቱ ደስ አይለኝም ዝምታ ሲውጠኝ ምን እንደምል ሳጣ ደስ አይለኝም አንቺን አገኝ ብዬ እኔ ራሴን ሳጣ። ሰላም ውድና የተከበራችሁ ውድ ቤተሰቦቻችን እንዴት አላችሁ? ሰላም ናችሁ ወይ? እኛ አለን እግዚአብሔር ይመስገን። ቤተሰብ እንግዲህ ዛሬ ያለነው ሐዋሳ ነው ከቤቴ ጋር። ባለፈውም እንደዚህ ከእማ ጋር መተን ነበረና እርግጠኛ አይደለሁም እዚህ አካባቢ ይመስለኛል ወደ ላይ ቤቱንና ዝም ብዬ በግምት ነው። በጠዋት መተን ከሰዓት ለመመለስ ነው አመጣታችን። ያው ታውቃላችሁ ለምን እንደመጣን እድልን አግኝተናት ልንመለስ ነውና እድል ባለፈው እዛው ይዣት ማስቀረት ብችልና አስቀርቻት ቢሆን ደስ ባለኝ፣ ግን በቃ እሷን ለመረዳት ከሷ ጎን ለመሆን ስል በቃ አንቺ ልክ ነሽ በሚለው ነው ለቂያት ያው ይቴን አገናኝቻቸዋለሁና አልተግባቡም እና ያለውን ነገር ደግሞ በእርጋታ በደንብ እሷን ለማስረዳት ያው ይቴ ነው በእርግጥ አሁንም የላከን ያለውን ነገር ለኔና ለቤቴ አስረድቶ እባካችሁ እንደዚህ ነው ንገሯት፣ እኔ ከሄድኩ ለኔ እሺ አትልም እና አው በቃ እንደምንም አሳመናችሁ ይዛችሁልኝ ኑ ብሎ ያለውን ነገር ያው ልንፈታ እድል ልናገኝ ሐዋሳ መተናል ማለት ነው። ይቅናችሁ በሉን። አው ዛሬ ደግሞ ከቤቴ ጋር ነው የመጣሁት። እንዲያራራላት ግን ደህና ናችሁ? እንዴት ናችሁ? ተጣፍቻለሁ። አሁን መጥቻለሁ። የጠፋውበትን ምክንያት እንግዲህ እኔና ይቴ እናውቃለን። አንዳንድ ጉዳዮች ነበሩ ማስጨርሳቸው፣ ያን በዛ ጉዳይ ጠፍቻለሁ። አሁን ግን መጥቻለሁ። በጣም ናፍቃችሁኛል። ያው እንግዲህ ወንድሜ ብዙ ነገር እየተከሰተበት ባለበት ሁኔታ እድል ጥላው ሄዳለች። ያለውን ሁኔታ ታውቃላችሁ ብዬ አስባለሁ። ያን ደግሞ እኛ ልናስማማት እድል ጋር ወደ ሐዋሳ መጥተናል። ምን እንደምትል እንግዲህ አብረን ምናየው ይሆናል። እና ቤተሰብ እንደዚህ ዝም ብላችሁ ማለት አይታችሁ ወዲያውኑ በስሜታዊነት ወዲያውኑ ባትፈርዱ ደስ ይለኛል። ይቴም ቢሆን ሁሉንም ነገር ያውቃል፣ ሳያቀርቱ አይደለም። ሽቱ የሆነ ነገር ያደረገች እንደሆነ ግልጽ ነው፣ እናንተ የምታውቁት ነገር ነውና ከሷ እሺ እንዴት እንፋታ? እኛም እንኳን አልቻልንም። በቃ እኔ እንኳን ተረድቻታለሁ። አሁን ላይ እሷ ቀመሯን በደንብ ስላወቅኩኝ እሷም ደግሞ ከኛ የበለጠ ትረዳናለች ብዬ አስባለሁ። ያው ንዴትም ብስጭትም ስላለ ያየችው ነገር እና ምን ጥሩ ነገር ስላልሆነ ጥላ ሄዳለች። ትክክል አጥፍታለች አይደለም፣ ራሷን ማረጋጋትም ስላለባት ማለት ነው። ግን ደግሞ ከዛ እስካሁን ድረስ ተረጋጋለች ብዬ አስባለሁ። ያው ሽቱ መሀል እየገባች የምትበጠበጠው ነገር ሁሌም ያለ ነገር ቢሆንም ያው እናንተ ደግሞ መልመድ አለባችሁ። እሷን እስክናወጣ ድረስ ደግሞ ታገሱን፣ ችግር የለውም፣ ሁሉም ይስተካከላል፣ አብሮን ይሆናሉ፣ ይዘናት እንሄዳለን ብዬ በራሴ ተስፋ አለኝ። አንተ የለህ አንቺ ያለሽ አንቺን ትሰማለች፣ አንቺ ላንቺ እሺ ትላለች። እና ቤተሰብ በቃ እኔ ደግሞ አንድ ነገር እርግጠኛ እንድትሆኑ የምፈልገው ነገር በእውነት 100% ሴራ ነው። በቃ የሽቱ ማለት ነው። ባለፈው አስተውላችሁ ወይም ደግሞ ሙሉን አይታችሁ ከሆነ በሰራውት ቪዲዮ ሽቱን አግኝቻት ምን ብላኛለች? እከክ ሆነው ሊኖሩ ነው እንዴ? ከእድል ጋር ምን ይሰራሉ ብላ ሚልኮና መጣች። እሺ ሚልኮ ሳምን አላት። ሚልኮ የተሻለ ሰው ሆነ ነው እንዴ ብዬስ የራሳቸው ጉዳይ የሚልኮ ሲሆን ጊዜ የራሳቸው ጉዳይ ምናምን ብላለችና ይህ የሷ ነገር ነው። ያው የሽቱ ተንኮል ነውና ዝም ብላችሁ ይቴ እንደዚህ ያድርጋል እድልን በእርግጥ ደግሞ አው ልክ ናችሁ፣ እድልም እየተጎዳች ነው። ግን ይህ ደግሞ ሳንረዳ ወይም ደግሞ ሳይገባን ቀርቶ አይደለም። እድልም ደግሞ ብቻ እስቲ ወሬ እናብዛባችሁና እድልን አግኝተናት ያለውን ነገር ይዩልን። አው እና ቤተሰብ እርግጠኛ ነኝ ከማ ጋር የመጣው ነው ቤቱ የራሱ ነውና ቤቱ እናንኮካ አው እንዳታስደነግጠን።
እማ እድላለች አለች አገኘች እየወጣች ነው ቤት ናት ግን መግባት እንችላለን እንዴት መጣች እንዴት ናት ያው መምጣት ስላለብን መጣና ይዛችሁ ለምን ነው የመጣችሁት እንግዲህ ተረጋግተን እናውራ አረ ተረጋግቻለሁ ግን ቤቲ አንቺ ሳያ ማታቂ ነገር ሰላም ለምን ነው የመጣችሁት እድል ምን ማለት ነው እንዴት እንደዚህ ትያለሽ እንዴት ለምን መጣችሁ ትያለሽ ምን ነገር አታውራ አንተ የምታውቀው ነገር አለ ቤቲ ምንም መሰላላውሽ እዚህ ድረስ እንዴት እንዳለፋት ግራ ገብቶኛል ለምን እንደመጣን ያወቅሽ እንዴት መጣችሁ ለምን መጣችሁ ታውቃለሽ ሁሉንም ነገር ነግሬያታለሁ እኛ ይቴና እናግረናል ያለውን ነገር ሰምተናል እኛ ነግሮናል ያው ትክክል አይደለም ተሰማችሁ ማለት ሰምተሽ መተሽ ነው ቤቲ አዎ ሰምቻለሁ እየወጣሽ ነው መሰለኝ ወተንና አይ በቃ እዚህ ድረስ መጣችሁ እንትን አትበሉ ግን ትሄዱ ደስ ይለኛል ማለት አረፍ በሉ ወይ ሌላ ቦታ ሻይ ቡና እንላለን እናውራሽ እኮ ነው የመጣው የት ነው ይርኔ አንተ አታናደኝ በእግዚአብሔር አንተ የምታውቀውን ታውቃለህ በቃ አንተ አሁን እዚህ ሌላ ነገር ነግራችሁን ቢሆን ያመጣችሁት አላውቅም ለምን አናድድሻለሁ ድል ለምን አናድድሻለሁ እሺ በማርያም በቃ ቤቲ ከሰማሽ እንዴት ትመጫለሽ በእግዚአብሔር እኔ ሰላም እንደሆነ አትፈልጉም እኮ አንቺ የሽቱን ባህሪ አታውቂም ሰላማከም እንደዚህ ያደረኩኝ አለ እድል ሰላም እንድትሆኚ እኮ ነው የመጣ ነው እንዴት ነው ይሄን ሰላም እንደሆነማ ሳይሆን ጓደኛ ሰላም እንዲሆን አይደለ እሱ ከሊና ጸጸት እንዲወጣ ነው አይደለ አንቺ ጓደኛ አይደለሽም ለኔ ጓደኛ ነኝ ግን ከሱ በላይ ጓደኛ አይደለም እሱ ከሊና ጸጸት እንዲወጣ ወይ የሆነ ነገር እንዳይሆን ማልኳችሁ ነው እረዳሻለሁ እድል በማርያም ለምን በእግዚአብሔር አላስደብራችሁ በእግዚአብሔር ወይ ግቡ ሰው አለ ሻይ ቡና በሉና ሂዱ በእግዚአብሔር በቃ አንቺ ምን ሆነሽ ነው እንደዚህ የምትሆኚው በእግዚአብሔር ማይሆን ነገር አታውሩ አንቺም ብዬ ነው የመጣሁት እዚህ ድረስ እኔ ምን እንዳለ ላናወራሽ ነው የመጣነው አይደለ ያለውን ነገር ተረጂና ቢያንስ ልትረጂ ይገባል እኔ አሁን መሄድበት ቦታ አለ አላስደብራችሁ አንተንም ማስደበር አልፈልግም ቤቲ አንቺንም ማስደበር አልፈልግም እና ጥያቄው ሌላ ነው የምትይኝ ምን ማለት ነው እንኳን ከዚህ ከአርባ ምንጭም ትቻችሁ ነው የመጣሁት ችግር የለውም እሱ በመነጋገር የማይፈታ ነገር የለም እኮ ድልኝ እሺ ካሜራ ለምን እድል በማርያም ቤቲ ይኸውልሽ በእግዚአብሔር እኔ ምንም ልልሽ አልፈልግም አንቺ አሁን ሌላ ነገር ነው የነገሩሽ በሰዓቱም አልነበርሽም አይደል እድል ሌላ ምንም ነገር አልነገርናትም ሌላ ነገር ነው የነገሩሽ አትበይ እስቲ አንቺ የተሰማሽን ለኔ አስረጅኝ ይርኔ ከመጣበት ጉዳይ ሲጀምርልሽ ለጓደኛው ተወክሎ ነው የመጣው እኔ እዛ ነግሬዋለሁ በቃ እድል ለምንድን ነው እንደዛ የምታስቢው ቆይ ቻው ልልህ ጠርቼ ጓደኛህን ይዘና አይደል የመጣው እኮ ሳታገኘው እኔ እሺ ክፋት አስቤ ነው ክፋት ነው እያልኩ አይደለም ነው እኮ አሁን እንደዛ እያልሽ ነው አንቺ አሁን ቆይ አይደለም አሁን ቀድሞውኑ ለምንድን ነው የመጣው አንቺ ቢያንስ ያለውን ነገር ከኛ ጋር ተነጋግረሽ አባ ያለውን ነገር ነግሮናል ተረድተነዋል ሰምተነዋል ያ ደግሞ የሽቱ ጫዋታ እንደሆነ ታውቂያለሽ ይሄ ደግሞ የሽቱ ነገር አዲስ አይደለም እኔ እንኳን ሽቱን ተረድቻት የለ እንዴ አውቄያለሁ እኮ የሷን ባህሪ በቃ አንቺ ደግሞ የበለጠ ተረጀሽ ተጎርተሻል እኮ ብዙ ነገሮችን ያሳነኝ ያለው እኮ ተዋት እሷ እኔ እዚህ በመጣ ተከተላ የምትመጣ ሴት ናት እሷን አይደለም እኔ እሷ ጉዳይ አይደለች እኔ የእሷ ስራ እኮ ነው በእግዚአብሔር ሽቱ ምንም ነገር አታደርግም እያልኩኝ አይደለም ግን ደግሞ ሽቱ ምንም ነገር አድርጋ ቢሆን የቴ በዛ ነገር መውደቅ ነበረበት ሌላው ይቅር ያ ሁሉ ጊዜ አብረን ቆይተን ሚልኮ መታ እኔን መቀየር ነበረበት ሚልኮ ጋር አብረው ሆነው ነው ያባረሩ ነግረውሽ ይሁን አይሁን አለ አብረው ሆነው ነው ያባረሩ ስመጣ ለመጣሽ አትረኛለሽ አይደል ታዲያ ያን ቢያንስ ቆይ ስሚኝ እድል አትረጅም አይደለም በእግዚአብሔር እናንተንም አላስደብራችሁ እኮ እንደዚህ አይደለም እድል በእግዚአብሔር ለምን እንደዚህ ያደረክ ብለሽ አንቺ እኮ ነሽ አይቄዋለሁ እሱ እዛ ሶፊት ሚዲያ ላይም እነ ሚልኮ ፊትም ሽቱ ፊትም ያዋረደኝና ይደውላል ሲደውል ደግሞ ማንሳት ግዴታ የለም በስልክ አይደለም እኔ እንዲያስረዳኝ የምፈልገው በአካል ተገናኝተን እኔ እንኮ እሱ እኮ እግዚአብሔር እንድመጣ ተስፋ እንድቆርጥ ያደረገኝ ልንገር ተስፋ እንድቆርጥ ያደረገኝ ሚልኮ ፊት አብረው ሆነው እኔን አባረውኛል
እየሳቁ ሚልኮ እየሳቀች እያየ በቃ ሂጂ ብለው አባረውኝ። እኔ እግዚአብሔር ይሄን ያደረገው ለምንድን ነው ብለሽ ጠይቀሽዋል? ምንም አይነት ምክንያት አይበቃ። ይሄው እግዚአብሔር አንቺን ላስደብርሽ እንደማልፈልግ ታውቂያለሽ። እሺ እኔን ተረጂ ግን ያስደብርሽ ነው እድል። እሱን በአካል እኛ እኮ ማምጣት እንችላለን። እሱ እኔ እንዲመጣ አልፈልግም። ግን ደግሞ የበለጠ እንዳትናደጂ ነው። ቢያንስ አንቺ ተረጋግተሽ ከሱ ጋር ያለው ነገር በግልጽ ቁጭ ብላችሁ እንድታወሩ ነው። እድል በእግዚአብሔር አንድ እድል ብቻ ስጭልኝ። ማታቂው ልንገርሽ በማርያም እድል እንኳን ይሄን ክፍተት አትፍጠሪ እባክሽ፣ አትፍጠሪ። ለሌላ ሰው ክፍተት አይደለም ምንም ያህል አብረን ሆነን ይሄ ወደፊት አብረን ብንሆን ሚልኮ ብትመጣ አይቀይርሽ። እኔ እንደዚህ ነገር አልተረዳሽውም። እኔም እኮ እንዳንቺ ተናድጃለሁ፣ ጠይቄዋለሁ። ይሄ ምንድነው ብዬዋለሁ። ግን ደግሞ ያለውን ነገር በደንብ አስረዳኝ። ከኔ ከምትሰሚ ከሱ ብትሰሚ ይሻላል ብዬ እኮ ነው። አይ ስለይቴ ልትነግሩኝ የመጣችሁ ታውቂያለሽ ከኛ በላይ ስለሱ ከእናንተ በላይ አውቃለሁ ያልኩኝ ሳይሆን ምን እያደረገኝ እንደሆነ ግን አታውቁም። ስለዚህ እናንተ አይደላችሁ ምን እሱ ጋር እንዲሄድ የምታደርጉኝ። አርባ ምንጭ አልመላለስም። በቃ ሐዋሳ አርባ ምንጭ ያልኩኝ አልመላለስም። እሱን እኮ ነው የምንልሽ። ሁሉንም ነገር ፊት ለፊት በግልጽ እናውራ። ችግሩ ማን ጋር ነው የሚለውን ነገር ችግር እሱ ጋር ብቻ ነው ያለው። እኔ ራሴ ልክ እያደረኩኝ አይደለም፣ እሱ ጋር ብቻ ነው። እኔ ምንም ነገር ብትለኝ ይድኝ እኮ ተመለሽ አርባ ምንጭ አትበለኝ እንጂ እሰማሃለሁ። እዚህ ሻይ ቡና ብላችሁ ቆይታችሁ አድራችሁ መሄድ ትችላላችሁ። ይሄንን እኮ እድል አንድ ላይ ነው ማውራት የምንችለው። እሱ ፊት ነው እኔን በድለኛል እንደዚህ አድርጋል ማለት የምትችይው። ቢያንስ በእኛ ፊትም ቢሆን እሱን መውቀስ አለብሽ። መወቀስ ካለበት ይወቀሳል። አይወቀስ። እናንተ ቀድማችሁ የት ነበራችሁ? እግዚአብሔር የት ነበራችሁ? እኔ ያ ሁሉ ጊዜ እግዚአብሔር እኔ እኮ ሚዲያ ላይ አይደለም አይደል እንደማለቅስ እግዚአብሔር ላይ ሁሉ የተጎዳሁትን አታስብ። እድል ያለውን ነገር እባክሽን ታረጂ። እኔ እንደሰማሁኝ ነው እሷ ጋር መሄድ ፈልጋለሁ ያልኩት። እሱም ለመሄድ ተዘጋጅቷል። ጓደኞቹ ሁሉ ለዛ ነው ቤት የተረዳሁሽ። አንቺንም የተረዳሁሽ በሰዓቱ ስላልነበርሽ ነው። ይርኔ ሁሉ ነገር ያውቃል፣ እንዱ ሁሉ ነገር ያውቃል፣ እነዲህ ሁሉ ነገር ያውቃሉ። በሰዓቱ አልነበሩም። ስሄድ ነው እንደምትከተሉ እኔ በሰዓቱ ቆይ አይደለም ሲያባረኝ ሄደ ሰድበው አንቺ እኮ እኔ ከእናቴ ጋር ሆስፒታል ስንከራተት አልነበር እንዴ? እያየሽ አይደል እንዴ? ለምንድን ነው እንደዚህ የምትይው? ለዛ ነው አትወከልለትም። እኔ አንተን ሳልረዳ ቀርቻ አይደለም። ስለሱ ግን እንድታወራ አልፈልግም። ከፈለጋችሁ ተውት። እንደዛ አትበይ። ለምንድን ነው እንደዛ አትበይ? አንቺን ብለን መጣን። አንቺኛ ከአርባ ምንጭ ድረስ እዚህ የመጣ ነው። ቀልድ ነው እኮ። አይ ቁም ነገር አልወሰድሽንም። ከዛ ድረስ እዚህ መምጣታችንን እኛ እኮ አልንሽ እኮ አሁን ለኛ ልብሽ ራርቶ እሺ እንደምትይን አምነን ነው ከዛ እዚህ ድረስ የመጣ ነው እኮ። ያምንሻለሁ እኮ ማይሆን ነገር አታው። እኔ ቤቴ እግዚአብሔርን ነው የምልሽ፣ ማስደበር አልፈልግም። አንቺ ግን የተፈጠረውን ነገር ከሰማሽም ሁሉን ነገር የምታቂም ከሆነ ማይሆን ነገር አታስቢ። እኔን ተመለሻ አትበይ። እድል በማርያም ቆይ አንቺ እሺ ማለት እንዴት ነው ሲሚ እንዴት ነው ልብሽን ልናራራ የምንችለው? ሲሚ ምንድነው ማድረግ ያለብን? እሺ ማለት መተሳሰብ የለም። ትንሽ ብትተሳሰብ ባለፈውም ከእማ ጋር መተነግርሽ ላይ ነው ነው እንደዛ እናርግ እንደ እድል በማርያም አይደለም። እሺ ቆይ አይ ቆይ አንተ ላይ እኮ አልፈርድም። አንተ ላይ አልፈርድም። አዎ አትፈርጂብኝ እንዴ? እሺ በእኛ እሺ በእኛ እሺ እግዚአብሔር አንተ እሺ በእኛ የምትለው በሰዓቱ መኖር ነበረብህ። እያንዳንዱ ነገር ይዘ ተነስ በቃ እሺ አይደለም። ቆይ አይደለም እድል አሁንም ተናደሽ እንድታወሪኝ አልፈልግም። ቀርበኛዋና ችግር የለብንም ታስባ እኔ ቤት ይረዳሻል። አንተን ግን አልረዳም። አንተን አልረዳም። እያንዳንዱ ነገር ታውቃለህ። ሂጂ እንኳን ሲለኝ ወደዚህ ልመጣ ሂጂ እንኳን ሲለኝ ነበርክ አይደል? እሺ ነበርኩ። አሁን ግን ለጓደኛ ተወከል እድል አይደለም እኮ እኔ በሰዓቱ እኮ ላግባባችሁ ነው የጠራኋችሁ። እንድትስማሙ ስለምንፈልግ ብቻ ነው፣ መወከል አይደለም። እሺ በማርያም ይቅርታሽ፣ ዘርባሽ ምን ጥለሽ ትይጂ? እድል በማርያም አንተ በማርያም አትበል። እሺ ምን ሆነሽ ነው? ለምን አትረጂንም? አንድ እድል መስጠት ያቅትሻል? እድል ያን ሁሉ ጊዜ አሳልፈሽ ለምንድን ነው ማናቃት? እኔ ያሳለፍሽውን ቀን አታስታውሽ? እኔ ማታቃት እድል የሆንኩት በማን ነው? ለምንድን ነው እኔ ማታቃት እድል አይደለም። ቀድሞ ነው እድል እርግጥ ነው ማታቃው ጓደኛህን እማ ይሄ ሲሚኝ በማርያም ቆይ ሰው እኮ ይጣላል ይጋጫል አይደል እንዴ? የኛ ጸብ አይደለም የኛ ይሄ ራሱን ማስቀደም ነው። እኔ ምንም ማስቀደም አይደለም። በማርያም ጠበቃ ያደረገ ማን ነው? ጠበቃ ያደረገ ማን ነው? ሁሉንም ለሱ እሱን ትክክል የምታደርገው ማን ነህ አንተ? ከሷ ጋር ያለውን ነገር ታውቂያለሽ አይደል እንዴ? ድል ቆይ ለምንድን ነው እንደዚህ? በቃ በማርያም እኔ እንደናደድ አታድርገኝ። በቃ ይበቃሃል። ከዚህ በላይ አልታገሰም። እኔ አንቺ ሰላለሽ ቁጭ ቢያወራ ግን ደግሞ ይሄ አንተ ስለሱ ትክክል በምንም ሁኔታ እንደዛ ለማልቀስ በምንም ሁኔታ ትክክል አይደለም። ልክ ነው አላልኩም እድል እሱ ልክ ነው አላልኩም። አንቺም ግን ልክ መሆንሽን የምታስረጂው እሱ ፊት ነው። እሱ ፊት ለምን አትናገሪ? ለኛ እኔ ነገርኩት። ይሄድኩኝ ነው ስል ሂጂ እያለኝ እያየ ነው
ስመጣ ግን ተከተሏ ብሎ ይልካቸዋል አይደለ? ለምን እዛ ሳልመጣ በፊት ተመለሽ ብለኝ አልመለስም? እሺ እንደምላ ታውቃላችሁ አይደለ? ግን በእጁ እዚህ ጋር እንዳለው ነው እሱ የሚሰማው። ለዛ ነው ለጓደኛ አንተ ተወካይ አይደለም። ሲቀጥል ደግሞ 40 ምንጭ አልመጣም። ሲቀጥል 40 ምንጭ አልመጣም። ለምን በቃ ቤት ይታይ በቃ እኔ እናንተ ልትረዱ የምትችሉ ሰዎች አይደለም። እድል አንድ ነገር እኔ እርግጠኛው እነግርሻለሁ። እድል ስጪኝ ነው የምልሽ። በቃ ሰማሽ? አንቺ እኮ ስሜታዊ ነሽ አውቃለሁ፣ እረዳለሁ ያንቺን ስሜት። ግን ደግሞ ቢያንስ እድል ሰጥሽ አንድ እድል ሰጥሽው ከአባ ጋር ለማውራት ወስኝበት። በግልጽ አውሩና የሆነ ማይሆን ነገር ከሆነ እኛ ጋር ጸብ የለም። እኔ ግን እንድጎዳ አታድርጊ። የሽቱ ስራ ነው፣ የሽቱ ነው። ግን ሚልኮ ስትመጣ ሊቀይረኝ አይገባም። እሷ ጋር እየተቀጠፈ እኔ ቁጭ ብሎ ማን ነው? ትክክል ነሽ። ይሄን አድርጎ ከሆነ ትክክል ነሽ። በቃ ቢያንስ ተረጂ፣ እድል እየተረጂ ባክሽን። እድል በእናትሽ በማርያም አሁን ተረጋጊ። እስቲ ተረጋጊ። አሁንም በንዴት ሆነሽ አታውሪ። እሺ እኔ ልለምንሽ፣ እሺ እኔ ልለምንሽ በእግዚአብሔር በቃ እኔ አለብኝ በእግዚአብሔር። እሺ እሺ በያ እሺ በይ እሺ እኔ እንድነሳ ከፈለግሽ ይቅርታ እሺ በይ በቃ ምንም አለልሽም። ምን ችግር አለ? እድልዬ በእናትሽ ብዙ ፈተናዎችን ያሳለፍሽ ልጅ ነሽ እኮ። ለምን እንደዚህ ትሆኛለሽ? ቤቲ በማርያም እኔ አልነሳም። አንቺ እሺ ካላልሽ ቤቲ እግዚአብሔርን እሺ በይ። ማይሆን ነገር አትበይ በማርያም። ለምንድን ነው የማትረጂን? እንደዚህ ምን ነው? ለምንድን ነው ለሱ ብቻ እንደሆነ የሚሰማሽ? እናንተን ብቻ አይደለም ራሴንም እረዳዋለሁ። እሺ እኔ እያልኩሽ እዛ መሄድን ጠልቼ አይደለም፣ ግን ደግሞ እዛ ሲሄድ ምን ያህል እንደምጎሳቆል ታውቃለህ። አትጎሳቆይም። ከዚህ በኋላ አትጎሳቆይም። ሚልኮን ወይ ለፊት ይናገራት በቃ ሁሉንም እዛ እናውራ። አንቺ ድል ስጪንና ከሱ ጋር ይሄን ቁጭ ብለሽ የምታወሪበትን እድል ተፈጣጠሩና ከዛ በኋላ ሚልኮን እንዲናገራት ያድርጊ። በቃ እድል በእውነት አብረሽን ማትሽ ሆነኛ መልሽኛ አላልኩሽም። ተነሽ እሺ በእግዚአብሔር በእናትሽ እንድትነሽ እሺ ልበልሽ። ለምን ከልብሽ እሺ በይ። ከልብሽ ይሄን ነገር አትፈጽ በእግዚአብሔር ከሌላ አጥፋለሁ። አንቺ እሺ በይ። እሺ እንደውም ይሄ አንፖስቶ አንቺ ግን እሺ በይ። ይጠፋል ግን እሺ በይ በእግዚአብሔር እሺ በይኝ። ለምንድን ነው የመጣችሁት? በማርያም እኔ እንድታነም ሰላም እንዲወርድ በሰላም እንድትሰሩ በሰላም እንድትኖሩ ነው የምፈልገው እኔ። ግን ደግሞ እሺ በይ እድልዬ አልልሽም አልነሳም። እሺ ካላልሽኝ እኔ ከዛ እዚህ አንድ እድል ብቻ ስጪ። እሺ ሻይ ቡና በል ኖ ለምን እድል በእግዚአብሔር መጀመሪያ እኛም በስነ ስርዓት አውሪ። እኛ ለሻይም ለቡናም አይደለም የመጣ ነው ለአንቺ ነው። አንቺ እሺ በይን። እሱ ሁሉ ነገር የሚደርስ ነገር ነው። እሺ በይን እድልዬ እሺ በይን እባክሽ። እኔ የውሽ አቃለ ተጎርተሻል። አንቺ ቆይ ልክ መሆንሽን አንቺ ብቻ አውቀሽ ይሆናል እንዴ? ሰው እንዲረዳሽ አይደለም የምትፈልጊው? እኔ እንዲረዳኝ ምን ያህል እንደለፋው አታውቅ። በቃ ይሄንን እኛ ፊት ነገሪው። አንቺ የሰማሽው ከይቴ ብቻ ነው አይደል? ከኔ ሰምተሽ አንቺ ልሰማ ነው የመጣሁት እኮ እዚህ ድረስ የመጣሁት ከአንቺ ልሰማ ነው። እሺ እምልሽ ስሚ አንዴ ቁጭ በይ። እሺ ስትነሺ የውሸት ይሻልሽ። ኖ እሺ አትበይኝ። የውሸት ከልብሽ እሺ በይኝ በማርያም። እድል እንደዚህ ተንበርክከን ለምንሽ አንቺ ለምን አልይዝሽም። ዛሬ እንሂድ አልልሽም። ጊዜ ስጪን ምንም ስጪን፣ ግን አንቺ ተረጋግተሽ እንድትመጪ እፈልጋለሁ። በቃ እንድታወሩ እፈልጋለሁ። እሺ ብለሽኛል። ስረጋጋ እመጣለሁ። እሺ ግን ተቀበለሽኛል። ስረጋጋ እመጣለሁ። ጉዳዩን ስናቀው እመጣለሁ። ምን ነው የምታውቂው? አብረሽ ካላወራሽ እንዴት ጉዳዩን ታውቂያለሽ? እድልዬ ቢያንስ አብረሽ ስታወሪ እኮ ነው ችግር። አብረሽ ከአንድ ሰው ጋር ካላወራሽ እንዴት ነው የምትረጂው? እንዴትስ ነው ቁጭ ብላችሁ የምታወሩት? አንቺ እዚህ ሆነሽ እሱ እዛ ሆኖ ነው። እሱን ይዤ ልምጣ እንዲመጣ ልደውል? አረ እሱ እንዲመጣ አልፈልግም። መምጣት ይችላል እኮ አሁን እኔን ካይላሽ ነበር አይደል? ነገሩ ተፈታ ማለት የነበረበት አይደለም። እኛ ነን ያስቀረነው። አንተ አታስፈልግም። ልትናደር ትችላለች። በቃ እሺ በይኝ። እሺ በይኝ። እሺ መጥቼ አወራለሁ በይኝ። እሺ ተነሽ መጥተሽ ታወሪያለሽ። እኛን አሳምኝና አሳምኝ። እድል ዝም ብለን ከንቱ አመጣጣችን እንዳሆነ የመጣሁበት ትርጉም አታሳጭው በእናትሽ። እኔ እኮ እናንተን ሰላም ብቻ ነው የምፈልገው። ሰላም እንድትሆኑ ነው የምፈልገው። በማርያም እድል እንደዛ አትሆኚ። እድል በእናትሽ ቢያንስ ተረጂኝ፣ እኔን ተረጂኝና ለኔ እድል ስጪ። በማርያም ይገባናል እኮ ልሂድ አላልኩም፣ ግን ቢያንስ ቀን ስጪኝ። እመጣለሁ። እሺ 40 ምንጭ እመጣለሁ በይኝ። በእናትሽ ተነሽ ቀና በይ። በቃ ታልቅሽ በማርያም። እኛ እኮ አንቺን ሳንረዳሽ ቀርተን አይደለም እኮ። ፈተና ነው መድኃኒዓለም። እስቲ እድል ስሚ። እሺ በቃ እሺ አልሽኝ። ትመጫለሽ እድል በማርያም። እሺ ከመጣሽ እኮ በሰላሙ እንድናወራ ነው። እድልዬ በእናትሽ ሁሉንም ነገር እናስተካክላለን። የማይስተካከል የለም እኮ። አንቺ ከዚህ የበለጠ ቻሌንጆችን አሳልፈሽ ዛሬ ላይ እንዴት ትሸነፊያለሽ? እንዴትስ እጅ ትሰጫለሽ? እንዴትስ ለሌላ ሰው ትተሽ ትመጫለሽ? እሺ እድልዬ ቢያንስ ቀን ስጪኝና
እንደዚህ ቀን መጣለው በይ ከዛ እንሂድ እኛም አሁን ከሰዓት ተመላሽ እኮ ነን ቢያንስ አንቺን አግኝቼ አውርቼ ሊድ ብዬ እናንተ ነው አላስረፍዳችሁ እሺ ችግር የለም እኔ ላስብና ነገ ትመጫለሽ እጠብቅሻለሁ ቤቲ በእግዚአብሔር ኖ እንደዛ አትበይ ነገ መጣለው በይ ከዛ በኋላ ቁጭ ብላችሁ የምታወሩበት ነገር እሺ በይ በቃ ሁሉንም ነገር እናስተካክል እሺ በይ እዛ ያለው ነገር ኃላፊነት ወስዳለሁ እኔ ለኔ ስጪ እሺ ትመጫለሽ ነገ እሞክራለሁ አይደለም እመጣለሁ በይ በእናትሽ እድል ታይ በእናትሽ እመጣለሁ በይ እርግጠኛ ሆነን እንሂድ እሺ በይ መላሽ ናችሁ አይደል አሁን አንተንም በእግዚአብሔር እኛ ችግር የለም እሺ መጀመሪያ እሺ በይ ነገ እመጣለሁ በይኝ ለምንድነው እንደዚህ የምትሆኚው እድል ቢያንስ እኔንም ተረጂኝ በእግዚአብሔር እሺ በይ እድልዬ እሺ በይ ትመጫለሽ ፕሮሚስ ማርያም ፕሮሚስ ሻይ ቡና ማለት እንችላለን ከፈለግን አንድ ላይ ይወጣሽ ነው አይደል ይወጣሽ ነው ወጣን አንድ ላይ ሻይ ቡና ለምን አይ እዛ ሄደን